ልጅ ለመውለድ የሚደረገው ጥረት የሁለቱም ጥንዶች የጋራ ኃላፊነት ነው። ብዙ ጊዜ ትኩረቱ ሴቷ ላይ ብቻ ቢሆንም የወንዱ የአኗኗር ዘይቤ ለእርግዝና መፈጠር ትልቅ ሚና አለው። ስለዚህ እርግዝና እንዲፈጠር የትዳር አጋሮ ሊያቆሟቸው የሚገቡ ዋና ዋና ነገሮች የሚከተሉት ናቸው። አንደኛ፣ ሲጋራ ማጨስንና አልኮል ማዘውተርን ማቆም። ሲጋራ በውስጡ ባሉት መርዛማ ንጥረ ነገሮች የዘር ፈሳሽ ጥራትን ስለሚቀንሱና ፍጥነቱን ስለሚያዳክም እርግዝና እንዳይፈጠር እንቅፋት ይሆናል። ሁለተኛ፣ የዘር ፈሳሽ የሚመረትበትን አካባቢ ለከፍተኛ ሙቀት አለማጋለጥ። ለረጅም ሰዓት ላፕቶፕ ጭን ላይ ማስቀመጥ፣ የሞቀ ውሃ መታጠቢያዎችን ወይም ደግሞ ሳውናና በጣም ጥብቅ ያሉ የውስጥ ልብሶችን የዘር ፈሳሽ ምርቶችን ይቀንሳል። ሶስተኛ፣ ከልክ ያለፈ ጭንቀትን መቀነስ። ከፍተኛ ውጥረት በሰውነት ውስጥ ያሉ የሆርሞን ስርዓቶችን በማዛባት የመውለድ አቅምን ይጎዳል። አራተኛ፣ ጤናማ ያልሆኑ ምግቦችንና የእንቅልፍ እጦትን ማስወገድ። የተስተካከለ አመጋገብና በቂ እንቅልፍ ለዘር ፈሳሽ ስርዓት ወሳኝ ናቸው። አምስተኛ፣ እኔ ጤናማ ነኝ ብሎ በማሰብ ምርመራ አለመሸሽ። እርግዝናው ከዘገየ ወንዱም ቀድሞ ምርመራ በማድረግ ያለበትን ሁኔታ ማወቅ አለበት። እነዚህ ለውጦችን በጋራ በማድረግ ለቤተሰባችሁ ህልም ስኬት ትልቅ መሰረት መጣል ትችላላችሁ። ማንኛውም ጥያቄ ካለው በውስጥ መስመር የጽሁፍ መልዕክት ይላኩልን። ሁሌም